ላይፍ ላይን አካዳሚ እንግዲህ በዛሬው ዕለት ህጻናትን በድምቀት በማስመረቅ ላይ ይገኛል ማለት ነው። እንግዲህ አንድ ሀገርና የትውልድ መሰረት የሚጣለው በህጻናት ላይ መሆኑ ይታወቃል። ላይፍ ላይን አካዳሚ በ2018 የትምህርት ዘመን ሲያስተምራቸውና ሲንከባከባቸው የነበሩትን ውድ ህጻናትን መምህራን ደግሞ የልፋታቸውን ፍሬ የሚያዩበት በዛሬው ዕለት ሰኔ 21 ቀን 2018 ዓመተ ምህረት በደማቅ ሁኔታ በማስመረቅ ላይ ነው የሚገኘው። በዓሉ የህጻናት የትምህርት የመጀመሪያ ምዕራፍ ማጠናቀቂያ ብቻ ሳይሆን ወደ ቀጣው ትልቅ የእውቀት ደረጃ ለመሸጋገር ክንፍ የተዘረጋበት ታሪካዊ ቀን ሆኖ እያለፈ ነው። እንግዲህ በእለቱ የታዩ ትዕይንቶች እንግዲህ የወላጆች ኩራትና ደስታ እንግዲህ ወላጆች ላይ ትልቅ የሆነ የደስታ ስሜት ይታይ ነበር ማለት ነው። እንግዲህ በበዓሉ ላይ የህጻናቱ ወላጆችና የቤተሰብ አባላት በሙሉ በተገኙበት አዳራሹ በደስታ በእልልታና በጭብጨባ ደምቆ ውሏል ማለት ነው። ወላጆች የልጆቻቸውን የምርቃት ልብስ ለብሰው ሲያዩ የነበራቸው ስሜትና ኩራት የዕለቱ ትልቅ ገጽታ ሆኖ ውሏል ማለት ነው። ህጻናቱ ልዩ ዝግጅትም አንዱ የፕሮግራሙ አካል ነው። ሌላው የምስክር ወረቀትና የሽልማት ስነ ስርዓትም ተካሂዷል ማለት ነው። እንግዲህ ህጻናት የመጀመሪያ ደረጃ መሰረታዊ ትምህርትን በስኬት በማጠናቀቃቸው የምስክር ወረቀት በደስታ ተቀብለዋል። ትምህርት ቤቱ መልእክት ነበረ ማለት ነው። እንግዲህ የአካዳሚው መስራችና ባለቤት መምህር ደሴ ለተመራቂ ህጻናትና ለወላጆች ባስተላለፉት መልእክት ህጻናቱ በ2018 ዘመን ያሳዩት የነበረው የእውቀትና ፍላጎት ስነ ምግባር እጅግ የሚያስመሰግን መሆኑን ገልጸው ለዚህ ስኬት መገኘት የወላጆችና የትምህርት ቤቱ ጥምረት ከፍተኛ ሚና እንደነበረው አስረድተዋል። እንኳን ደስ አላችሁ። በቀጣዩ የክፍል ደረጃዎችም ይበልጥ ውጤታማና ለሀገራቸው የሚጠቅሙ ዜጎች እንዲሆኑ መልካም ምኞታቸውን ገልጸዋል ማለት ነው። መምህር ደሴ የዛሬ ተመራቂዎች የነገ የዓለም ብርሃኖች ናቸው በማለትም እንግዲህ ለመላው የላይፍ ላይን አካዳሚ ተመራቂ ህጻናት ለኮሩ ለወላጆችና ለደከሙ መምህራን በሙሉ እንኳን ደስ አላችሁ በማለት የወደፊት የትምህርት ጉዟቸው የደስታና የላቀ እንዲሆንላቸው መልካም ምኞታቸውን ገልጸዋል ማለት ነው። እናመሰግናለን። በጥናት ጎዳና በምርምር ስትለፋ ቆይታ ብዙ ስትል በትምህርቱ መንገድ ተጉዛ ተገኘች ሀገር ልጅ ውጤት ይዛ። እንኳን ደስ ያላችሁ፣ 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 እንኳን ደስ ከትምህርት ፈተናው ከካምፓሱ ትግል በእውቀቱ ማዕድ በሕይወቱ አክሊል ያሳለፋችሁት ጊዜ የድካማችሁ ፍሬ ይኸው ብሩህ ሆኗል ፍጹም ፈክቶ ዛሬ ይኸው ብሩህ ሆኗል ፍጹም ፈክቶ Thank you.